እግዚአብሔር ለምን ዝም አለ? ሰላም ጤናና የውስጥ ረፍት ለሁላችሁም ይሁን። ወደ ክብር ዜማ ሚዲያ እንኳን በደህና መጣችሁ። በዚህ ቻናል ሕይወታችሁን የሚያነጹ ለነፍሳችሁ ረፍትና ብርታትን የሚሆኑ መንፈሳዊ መልእክቶችን እናቀርባለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አካል እንድትሆኑ በአክብሮት እንጋብዛለን። ዛሬ የምንወያይበት ሐሳብ እያንዳንዳችን በሕይወታችን ውስጥ በሆነ ወቅት የምንጠይቀው ምናልባትም አሁን ባለንበት የኑሮ ውጣ ውረድ ውስጥ ሆነን ልብ እያሰበው ያለ ትልቅ ጥያቄ ነው። እግዚአብሔር ለምን ዝም አለ? የምትፈልገውን ነገር ሁሉ አድርገ አቅም የፈቀደውን ያህል ጸልየ፣ ነገር ግን ሰማዩ ሙሉ በሙሉ የተዘጋቢ የሚመስልበት ጊዜ አለ። በሕይወታችን ውስጥ ትልቁ ፈተና መከራው ሳይሆን በዚያ መከራ ውስጥ እግዚአብሔር ዝም ሲል የሚሰማን የብቸኝነት ስሜት ነው። ብዙዎቻችን የአምላክ ዝምታ እንደ መተው ወይም እንደ መረሳት እንቆጥራለን። ነገር ግን እውነታው ከዚህ ፍጹም የተለየ ነው። ዛሬ በዚህ ቪዲዮ የእግዚአብሔር ዝምታ ትርጉም ምን እንደሆነና በዚያ ከባድ ሰዓት ውስጥ በውስጣችን ሰላምን እንዴት ማግኘት እንደምንችል በጥልቀት እንመለከታለን። ልብ ሲሰበር የሙጥኝ ያልከው ተስፋ ሲጨልም እና የምትወዳቸው ሰዎች ጥለው ሲሄዱ ሕመሙ ከባድ እንደሆነ ያውቃለሁ። ምናልባትም እኔ እኮ አማኝ ነኝ፣ ታዲያ ሁሉ መከራ ለምን በእኔ ላይ ይደርሳል ብለህ ራስን ጠይቀ ይሆናል። ወዳጄ፣ ማልቀስ ስህተት አይደለም፣ ማዘንም እምነት ማጣት አይደለም። ጌታችን ኢየሱስ ክርስቶስ በወዳጁ በአልዓዛር መቃብር ላይ አልቅሷል። እግዚአብሔር ስታለቅስ ያያል፣ የእንባይን ጠብታዎች ሁሉ ያውቃል። ታዲያ አምላክ ለምን ዝም ይላል? መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር ለመታገሱት ለምትሻው ነፍስ መልካም ነው። አንዳንድ ጊዜ እግዚአብሔር ዝም የሚለው በአንተ ሕይወት ውስጥ ታላቅ ታሪክ ሊሠራ ሲል ነው። እስኪ አስበው፣ ሰዓሊው ውብ ስዕል በሚስልበት ጊዜ ሙሉ በሙሉ በትኩረቱ ይዘጋል፣ ዝም ይላል። አስተማሪም ቢሆን ተማሪዎቹ ፈተናውን በሚፈተኑበት ሰዓት ድምፅ አያሰማም፣ ዝም ይላል። እግዚአብሔር በሕይወቴ ውስጥ ዝም ያለው ከአንተ ጋር ስላልሆነ ሳይሆን በአንተ ሕይወት ውስጥ ትልቅ የእምነት ሥራ እየሠራ ስላለ ነው። እግዚአብሔር ካንተ የተሻለ ያስባል። አንተ ለዛሬ ስብራቴ ታለቅሳለህ፣ እሱ ግን ነገን ውብ አድርጎ እየሰራ ነው። ምናልባት ዛሬ የተዘጋቢ የሚመስል በር ነገ ወደ ታላቅ በረከት የሚወስድ መንገድ ሊሆን ይችላል። ስለዚህ የእግዚአብሔር ዝምታ እንደ መተው አትቁጠረው። አንዳንዴ ዝምታው የፍቅር አንድ ክፍል ነው። እሱ በማታየው ሁኔታ ሕይወትን እያስተካከለልህ ሊሆን ይችላል። ስለዚህ ዛሬ ልብን በረፍት ሙላው፣ በጉልበቶች ተንበርከክና እንዲህ በለው፣ ጌታ ሆይ ዝምታዬን ባልረዳው እንኳን ፍቅርንና ታማኝነትን ግን አምነዋለሁ። እግዚአብሔር ፈጽሞ አይጥልም፣
ጊዜው ሲደርስ ለቅሶ ወደ ደስታ፣ ጩኸት ወደ ምስጋና ይቀይሯል። ይህንን እውነት በፍጹም አትርሳ። ይህ መልእክት ልባችሁን ካጽናና ላይክና ሼር በማድረግ ለሌሎች አድርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። በኮመንት መስጫው የተሰማችሁን ሐሳብ እንድታካፍሉን እንጋብዛለን። እግዚአብሔር የውስጥ ሰላምና መጽናናትን ይስጣችሁ። አሜን።